ስራ አይወድም። ቁጭ ብሎ መጠጥ መጠጣት፣ ሲጋራ ማጨስ፣ ጫት መቃም፣ ድራግ መጠቀም፣ ቺት ማድረግ። ቺት ሲያደርግ 2 ይዤዋለሁ አለች። ጥሩ ልጅ ነው። እናንተ እኮ አታፍቅሩ፣ እኛ አናፍቅር። በእውነት ምኑ ጋ ነው ጥሩ? አሁን ይሄ ሰው ሰርቶ ካላስተዳደረ፣ የዚህ ሁሉ ሱስ ተጠቂ ከሆነ ይሄ አባት ይሆናል? ላረገሽው ልጅ፣ ለወለድሽው ልጅ አባወራ ይሆናል? ይመጥናል? ባል ይሆናል? የትዳር አጋር ይሆናል? ያሳፍራል። ጥሩ ሰው ነው። አብራችሁ የምትወድቁትን ሰው አየት እያረጋችሁ ተዉ የምለው ለዚህ ነው። በቃ ሰነፍ ነው። ይህ አይሆነኝም ብላችሁ ሪጀክት ማድረግ ማን ወሰደባችሁ? በሱስ የተጠቃ ነው አይሆነኝም ማለት ማን ወሰደባችሁ? ጥሩ ነው። አፍቅረሻላ፣ ስላፈቀርሽ አይታየሽም። የጻፍሽልኝን ለጻፍሽልኝ እህቴ ነው ይሄ መልእክት። ለጻፍሽልኝም መልስ ነው። ዛሬ ለተጋፈጥሽው ህይወት ተጠያቂው አንቺ ነሽ። ያ ውሳኔሽ ነው ለዚህ ያበቃሽ እና በጣም ያሳፍራል እህቶች የምትሰሩት ስራ። ኤኒዌይ ወደ ታሪኩ ልመለስ። ከ6 ዓመት በፊት ነው የተገናኘ ነው። በ2 ዓመት በልጠዋለሁ። በ2012 ነው የተገናኘ ነው ደግሞ በአንድ ሀገር ህገወጥ ስደተኞች ሆነን ነው። ሀገሩን መናገር አልፈለገችም። ልታግዟ ከፈለጋችሁ በውስጥ አናግሯት። የሆነ ሆኖ እዚህ ህገወጥ ስደተኛ ሆነን ተዋወቅናለች። እንዲሁ ድራግ ወዲያ ወዲህ ሲያደርግ እንግዲህ ጠጣላለች፣ ድራግ ወዲያ ወዲህ ያደርጋላለች። ሲያደርግ ፖሊስ ይዞ ጠርዞ ወደ ሀገር መለሰዋለች። እንግዲህ ተፍጨርጭሬ ሰርቼ አገሬ ቦታ ገዛሁ፣ እዛ ላይ ስራ ብዬ ላኩታለች። እንግዲህ እዛ ሰጠውታለች ቦታውን። እዛም መስራት አቅቶት እንደገና ውሰጂም ብሎ መጣለች። ትንሽ ትንሽ ይሰራል። በመሀል እንግዲህ አረገዝኩ። አርግዤ 7 ወር ሲሆነኝ እንግዲህ ለስራ በወጣበት ሳይመለስ ቀረ። ጓደኞቹ ደውለው ባልሽን ፖሊስ ገሎታል ብለው አሉኝ። ቦታው ላይ ሄድኩኝ፣ ጮኩኝ፣ ፌንት ነቀልኩ። ተቀበረ የተባለበት ቦታ አስቆፈርኩ። ሲቆፈር የ2 ዓመት አስከሬን ተገኘ። ደብዛው ጠፋ፣ ስልኩ ጠፍቷል አለች። የሚነግረኝ የለም። አጎት ነበረው እዚሁ ሀገር፣ በገንዘብ ተጣልተዋል፣ አታናግሪኝ፣ ስለሱ አትጠይቂኝ፣ ቀብሬዋለሁ ይላል አለች። ጓደኞቹ ጋር ሲሄድ እኛንን የቀበርነው እሱ ሳይሆን እኛንን የቀበርነው ይሉኛል አለች። ይኸው ደብዛው ጠፍቷል። 2 ዓመት ልጄ የ1 ዓመት ሆኗል። አሁን ብቻዬን የ80 ባሌ ያሳዝናል። የዛን ሁሉ እንከን ባለቤት አግብታ ዛሬ ይኸው ብቻዋን አባት የሌለውን ልጅ ይዛ ቁጭ ብላለች። አንድ ቤስት ፍሬንድ እህት ነበረችው፣ እሷም ዘጋችኛለች። ስልኩ ሁሉ ጠፍቷል። ዋትሳፑ፣ ፌስቡኩ ሁሉ ጠፍቷል። ኢትስ ሚስቴሪየስ። እንግዲህ ፖሊስ ገሎት እንግዲህ የሆነ ቦታ ቀብሮት ይሆናል። ግማሹ አለ ማርገዝሽ ደስ ስላላለው ዲሳፒር አድርጎ ነው ብለው ይሉኛል። ግማሹ ሞቷል ይለኛል። ይኸው በዚህ ጭንቅ ውስጥ ነኝ ያለሁ ብላን የጻፈችልኝ በድምፅ አስቀመጠችልኝ። እንደውም እኔ ጽሑፏን አላመንኩም። እና ልታገኟ ከፈለጋችሁ ያለችበትን ሀገር ማወቅ ከፈለጋችሁ በውስጥ መስመር አናግሩ። በእኔ በኩል እባካችሁ ሴቶች እባካችሁ አብራችሁ የምትወድቁትን ሰው አየት እያረጋችሁ፣ ሁሌ ነው የምለው፣ ውድድ ነው ማረጋችሁ ባይ